ሰላም እንኳን ወደ ዙሮት ቅኝት ቻናላችን በሰላም መጣችሁ። በአፍሪካ ቀንድ ድንበር የምትገኝ ኢትዮጵያን ስናስብ አብዛኛውን ሰው ወደ አእምሮ የሚመጣው ሞቃታማ አየር፣ የፀሐይ ብርሃንና ሰፊ ሳቫናዎች ሊሆኑ ይችላሉ። ነገር ግን ኢትዮጵያ ከዚያም በላይ የሆኑ ሚስጥራዊና ድንቅ የተፈጥሮ ገጽታዎች ያሏት ሀገር ናት። ዛሬ ወደ አፍሪካ ጣሪያዎች አንዱ ወደ ደቡብ ኢትዮጵያ ውብ ምድር ወደ ባሌ ተራሮች ብሔራዊ ፓርክ እንወስዳችኋለን። በተለይ በኢትዮጵያ ሁለተኛው ከፍተኛ ጫፍ በሆነው ቱሉ ዲምቱ አካባቢ የተከሰተውን ድንቅ አጋጣሚ እንቃኛለን። አዎ በትክክል ሰምታችኋል። ልክ እንደ አውሮፓውያን የበረዶ መንሸራተቻ ስፍራዎች ሁሉ በባሌ ተራሮች ጫፍ ላይም ነጭ የበረዶ ካፖርት የተጎናጸፉ አግራሞትን የሚጭሩ እይታዎች ይከሰታሉ። አየሩ እስከ ኔጌቲቭ ዲግሪ ሴልሺየስ ወርዶ ምድሩም በነጭ የበረዶ ንጣፍ ሲሸፈን ማየት በእርግጥ ከአፍሪካ የተፈጥሮ ድንቆች አንዱ ነው። ዛሬ በዚህ ቪዲዮአችን የባሌ ተራሮችና የቱሉ ዲምቱ ልዩ ተፈጥሯዊ አቀማመጥን፣ ይሄ የበረዶ ክስተት እንዴትና ለምን እንደሚከሰት፣ ከሰሜኑ የኢትዮጵያ ክፍሎች ልክ እንደ ራስ ዳሽን የበረዶ ሁኔታ ጋር ያለውን ልዩነትና ከአውሮፓውያኖች ስኖ እና የበረዶ ይዘቶች ጋር ያለውን ተመሳሳይነት በሰፊ እንዳስሳለን። እስከ መጨረሻው አብራችሁን ቆዩ። የባሌ ተራሮች ብሔራዊ ፓርክ በኦሮሚያ ክልል አዲስ አበባ በስተደቡብ ምስራቅ በኩል 400 ኪሎ ሜትር ገደማ ርቀት ላይ ይገኛል። ይህ ፓርክ በዩኔስኮ የዓለም ቅርስነት የተመዘገበ ሲሆን ለሀገራችን አፍሪካ እጅግ አስፈላጊ ከሆኑ የተፈጥሯዊ ስነ ምህዳሮች አንዱ ነው። በዚህ ሰፊና አስደናቂ ፓርክ ውስጥ ከሚገኙ ጫፎች መካከል ደግሞ ቱሉ ዲምቱ ቀዳሚው ስፍራን ይይዛል። ቱሉ ዲምቱ ከባህር ጠለል በላይ 4377 ሜትር ከፍታ በመያዝ ከራስ ዳሽን ቀጥሎ የኢትዮጵያ ሁለተኛ ከፍተኛ ቦታ ነው። ቱሉ ዲምቱ ያለው የሳንቲ ሜዳ በአፍሪካ ውስጥ ትልቁ ተከታታይ ከፍተኛ አየር ንብረት ያለው ቦታ በመባል ይታወቃል። በዚህ ስፍራ የሚገኘው አየር ንብረት ከታችኛው የሀገሪቱ ክፍል በፍጹም የተለየ ነው። እዚህ ቦታ ላይ የሙቀት መጠኑ በቀን ውስጥ በጣም ከፍና ዝቅ የሚል ሲሆን በሌሊት ደግሞ ብዙ ጊዜ ከ0 ዲግሪ ሴልሺየስ በታች ይወርዳል። በነገራችን ላይ በቱሉ ዲምቱ አካባቢ የሚጥለው የበረዶ አይነት ብዙ ጊዜ ድብልቅ ነው። ቀጥታ ስኖ የሚባል ለስላሳ የበረዶ ቅንጣትና ከባድ የበረዶ ብናኝ ወይም ሄል የተቀላቅሎ የሚጥልበት አጋጣሚ ሰፊ ነው። ይህ ክስተት ምድሩን በሙሉ በነጭ ንጣፍ በመሸፈን አካባቢው ሙሉ በሙሉ የአውሮፓን ወይም የሰሜን አሜሪካን ክረምት የሚያስመስል አስደናቂ እይታ ይፈጥራል። ግን ለመሆኑ በኢትዮጵያ ምድር ወገብ አቅራቢያ በምትገኝ ሀገር ውስጥ ይሄ እንዴት ሊከሰት ቻለ? ሚስጥሩ ያለው ከፍታና የአየር ግፊት ላይ ነው። በሳይንሱ ሕግ መሰረት ከባህር ጠለል በላይ በእያንዳንዱ 1000 ሜትር ከፍታ በጨመረ ቁጥር የሙቀት መጠን በ6.5 ዲግሪ ሴልሺየስ አካባቢ ይቀንሳል። ቱሉ ዲምቱም ከ4300 ሜትር በላይ ከፍታ ስላለው የአካባቢው አየር ውስጥ ያለው የሙቀት መጠን ከተፈጥሮው እጅግ ቀዝቃዛ ነው። የደመናው ውስጥ ያለው እርጥበት ቅንጣቶች ወደ ታች በሚወርዱበት ጊዜ በአየሩ ቅዝቃዜ ምክንያት ሳይቀልጡ ቀጥታ በበረዶ መልክ ምድር ላይ ያርፋሉ። በተለይም በክረምትና በመስከረም ወራት አካባቢ በባሌ ተራሮች ላይ የሚጥለው ዝናብ በከፍተኛ ቅዝቃዜ ምክንያት ተቀይሮ ወደ በረዶነት ይለወጣል። የበረዶው ንጣፍ አንዳንድ ጊዜ ለሰዓታት ሳይቀልጥ ምድሩን እንደሸፈነ ይቆያል። ይህ አጋጣሚ የአካባቢውን የዱር እንስሳ ለምሳሌ እንደ ቀይ ቀበሮ ያሉትን ብቅ ብለው በበረዶ ላይ ሲራመዱ ለማየት ልዩ ዕድልን ይፈጥራል። ቀይ ቀበሮ በዓለም ላይ በሌላም የትም ቦታ የማይገኝ በባሌ ተራሮች ብቻ በብዛት የሚገኝ ብርቅዬ በመሆኑ ደግሞ ክስተቱን የበለጠ አስደናቂ ያደርገዋል። ይህን የባሌ ተራሮችን የበረዶ ክስተት ከሌሎች ሀገራት ክፍሎች ጋር እናነጻጽረው። በኢትዮጵያ የበረዶ ወይም የቁር ክስተቶች በሌሎች ከፍተኛ ቦታዎች ይከሰታል። ለምሳሌ የሰሜን ተራሮች እና ራስ ዳሽን 4533 ሜትር ከፍታ ያለው የኢትዮጵያ ትልቁ ጫፍ ነው። እዚያም በተመሳሳይ ሁኔታ በከባድ ቅዝቃዜ ወቅት በረዶና በኢትዮጵያ የበረዶ ወይም የቁር ክስተቶች በሌሎች ከፍተኛ ቦታዎች ይከሰታል። ለምሳሌ የሰሜን ተራሮች ሰሜን ማውንቴንስ እና ራስ ዳሽን 4533 ሜትር ከፍታ ያለው የኢትዮጵያ ትልቁ ጫፍ ነው። እዚያም በተመሳሳይ ሁኔታ በከባድ ቅዝቃዜ ወቅት በረዶና ቁር ይጥላል። እንዲሁም በወሎ በሸዋ ከፍተኛ ቦታዎች በተለይ በክረምት ወራት ከባድ የበረዶ ዝናብ ይጥላል። ታዲያ የባሌ ተራሮች ልዩ የሚያደርገው ምንድን ነው?
አንደኛ የቦታው ስፋት ነው። በሰሜን ተራሮች አካባቢ ያሉት ጫፎች የበለጠ ሾልከው የወጡና ገደላማ ስለሆኑ በረዶ ወዲያው ተንሸራቶ ይወርዳል። ለባሌ ግን የሳንቲ ሜዳ ሰፊና ሜዳማ በመሆኑ በረዶ በስፋት ተዘርግቶ ለመቆየት ይመቸዋል። ይህ ደግሞ ከሩቅ ሲያዩት ሙሉ በሙሉ በበረዶ የተሸፈነ አህጉር ይመስላል። ሁለተኛ የአየር እርጥበትና ስነ ምህዳር። ባሌ የደቡብ ምስራቅ የሚመጣውን እርጥበት አየር በብዛት ስለሚያምቅ የበረዶ ክስተት በዓመት ውስጥ በተደጋጋሚ ሊከሰት ይችላል። ይህ በባሌ የሚታየው በረዶ ከአውሮፓ ሀገራት ለምሳሌ ስዊዘርላንድ አልፕ ተራሮች ከኖርዌይ ወይም ከአውስትሪያ ጋር በምን ይመሳሰላል? በምንስ ይለያያል? የመጀመሪያ የምንመለከተው በምን ይመሳሰላል የሚለው ነው። እይታውና ውበቱ ከሩቅ ስታዩት በቱል ዲምቱ ላይ የሚጥለው በረዶ ልክ በስዊዘርላንድ አልፕስ ተራሮች ላይ እንደሚታየው ኤርፕላን ላንድስኬፕ አይነት ውበት አለው። ዛፎቹ፣ ድንጋዮቹና መንገዶቹ በነጭ በረዶ ይሸፈናሉ። የሙቀት መጠኑ የበረዶ ክስተት በሚከሰት ጊዜ የሙቀት መጠኑ ልክ እንደ አውሮፓ የክረምት ወቅት ከኔጌቲቭ ድረስ ይወርዳል። ልዩነታቸውን ደግሞ ስንመለከት የመፈጠሩ ምክንያት በአውሮፓ በረዶ የሚጥለው በሀገሪቱ ከምድር ወገብ ርቀው በሰሜን ንፍቀ ክበብ ቴምፕሬቸር ዞን ስለሚገኙና መላው አህጉር በክረምት ስለሚቀዘቅዝ ነው። በባሌ ግን በረዶ የሚጥለው በሀገሪቱ የኬክሮስ መስመር ሳይሆን በከፍተኛ ከፍታ ሃይ አልቲቲዩድ ምክንያት ብቻ ነው። በአውሮፓ ዓመቱን በሙሉ የማይቀልጡ የበረዶ ግግር ተራሮች አሉ። በባሌ የሚጥለው ግን አየር ንብረቱ ሲቀየርና ፀሐይ ስትወጣ የሚቀልጥ ወይም ወቅቱን ጠብቆ የሚመጣ ሲዝናል ስኖው ነው። ነገር ግን በዛፍ አልባው የሳንቲ ሜዳ ላይ ነጩ በረዶ ተዘርግቶ የባሌ ቀይ ቀበሮች ሲሮጡበት የሚታየው ምስል ከአውሮፓ ተራሮች ይልቅ እጅግ ለየት ያለና በተፈጥሮ ወዳጆች ዘንድ የማይረሳ ድንቅ ትዕይንት ነው። ውድ ተከታዮቻችን፣ የቪዲዮ ታዳሚዎቼ በሙሉ የባሌ ተራሮች ብሔራዊ ፓርክና የቱሊ ዲምቱ በረዶ ኢትዮጵያን ምን ያህል የታደለችና የተለየ የተፈጥሮ ሀብት ያላት ሀገር መሆኗን ማሳያ ነው። በአንድ ሀገር ውስጥ ሞቃታማ በረሃዎች እንዳሉ፣ ሰፊ ሜዳዎች እንዲሁም ልክ እንደ አውሮፓ በበረዶ የሚሸፈኑ ተራሮችን ማግኘት አስደናቂ ተአምር ነው። ይህ ድንቅ ቦታ እስካሁን አልጎበኛችሁትምን? እንግዲያውስ ወደ ባሌ ተራሮች በመጓዝ የቱሊ ዲምቱን ከፍታና ቅዝቃዜ፣ የሳንቲ ሜዳ ውበት እና የበረዶውን ተአምር በአይናችሁ እንድታዩት እንጋብዛችኋለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ስለ ባሌ ተራሮች በረዶ ያላችሁን አስተያየት ደግሞ በኮሜንት ላይ ጻፉልን። ለወዳጅ ዘመዶቻችሁ ሼር በማድረግ የሀገራችንን ውበት እናስተዋውቅ። ለዛሬ የነበረን መረጃ ይህን ይመስል ነበረ። በሌላ ድንቅ ቪዲዮ እስከምንገናኝ ድረስ ቸር ቆዩልን።